አሁን ማገልገል እንደ ትርፍ ጉዳይ ሲሞላ ሲሆን ከተሳካ ቆንጆ ከሆነ አለበለዛም ያን ያህል መሰረታዊ ጉዳይ አይደለም ተብሎ ነው የሚታሰበው። ወይም ደግሞ ማገልገልን ከገንዘብ ጋር ከጥቅም ጋር ውጤት ከሚገኝበት ሁኔታ ጋር በማያያዝ የአገልጋይነትና የማገልገልን ስሜት ዝቅ የሚያደርጉ ብዙ ዘመኑን ጠብቀው የመጡ ሐሳቦች አሉና ይገርማቸዋል። ልጃችሁ እንዲማር እንደምትገፋፉት ሁሉ እንዲያገለግል እንድትገፋፉት እግዚአብሔር ይፈልጋል። ቤተሰባችሁ እናንተም ከዚህ በፊት እንደምነግራችሁ በቃሪያ የምታገኙትን ጉዳይ በቲማቲም አታገኙትም። ቲማቲም የሚሸፍነውን የሚተካውን ጉዳይ ቃሪያ አይተካውም። ምን ማለት ፈልጌ ነው? ማገልገል ብቻ ወደ እናንተ የሚያመጣው በረከት አለ፣ ሌላ ነገር የማያመጣው። ሰይጣን ከዚህ በረከት እንድትጎሉ ስለሚፈልግ ነው ማገልገልን አሳንሶ የሚያሳያችሁ። እንደ ትርፍ የህይወት ጉዳይ አድርጎ የሚያስረዳችሁ ሰይጣን ከበረከት እንድትጎሉ ስለሚፈልግ ነው። ስትጸልዩ ከእግዚአብሔር በረከት ትቀበላላችሁ፣ ስትሰጡ ትቀበላላችሁ፣ በሌሎች ጉዳዮች ሁሉ ትቀበላላችሁ። ደግሞ ሌላ አለ፣ ስታገለግሉ ብቻ የሚመጣ የእግዚአብሔር በረከት አለ። ጻፉ። በአገልግሎት ብቻ የሚመጣ በረከት አለ። በአገልግሎት ብቻ የሚሆን በረከት አለ። አታገለግሉም ማለት ይሄ በረከት ሚስ ታረጉታላችሁ። ሁለተኛ እንድጽፉ ፈልገው ጉዳይ ለክርስቲያን ማገልገል ትርፍ ጉዳይ አይደለም፣ ዋና ጉዳይ ነው። መሰረታዊ ጉዳይ ነው። መሰረታዊ ጉዳይ ነው። ዛሬ መንፈስ ቅዱስ በአገልግሎት ውስጥ ስለሚገኝ በረከት አይናችሁን ይከፍታል። እናንተና ቤታችሁ እግዚአብሔርን ያገለግላል። ዘራችሁ ሁሉ እግዚአብሔርን ያገለግላል። አሁን አገልጋይነት ዝቅ የሚደረግ አይደል? የማይፈለግ በጣም ኢንሴኪዩሪቲ ያለበት ብቻ ሰይጣን በተለያየ መንገድ አሳንሶ አገልጋይነትን ወይም አገልግሎትን ያሳያል። እንደውም ብዙ ሰዎች እንደ ጥሩ ታዳሚ ከሆኑ ጥሩ ክርስቲያን እንደሆኑ ነው የሚያስቡት። እሁድ ሚስታቸውና ልጃቸውን ይዘው መኪናቸውን አሳጥበው ከመጡ ክርስትናን በቃ እንደውም ከጸለዩ አስራትና መባማ ከሰጡ በቃ እንደ መጨረሻ የክርስትና ጥግ አድርገው ነው የሚስሉት። ቢኮዝ ሰይጣን በጣም ዘመናዊ በሆነ መንገድ ፈረንጆቹን እንዳስጣላቸው በጣም ብዙ አበሾችንም የአገልጋይነት በረከት እንዳያገኛቸው ሊያስጥላቸው ይሞክራል። የመጀመሪያው የማገልገል በረከት እግዚአብሔርን ስታገለግሉት ይገርማችኋል፣ በተአምራት ውስጥ ያሳልፋቸዋል። አገልጋዮች ብቻ ናቸው የተአምራቱ ምስክር መሆን የሚችሉት። አታገለግሉም ማለት የተአምራቱ ምስክር አትሆኑም ማለት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሁላችንም ቶሎ ብለን እናወጣለን። በቃና ዘገሊላ ውሃው ወይን ጠጅ እንደሆነ የጠጁ አሳላፊም ያውቃል፣ ታዳሚዎቹም ጠጥተውት የቀድሞ መናኛ እንደነበር ሁለተኛው በጣም ምርጥ እንደሆነ መስክረዋል። የዚህ ቁልፉ ምስክርነት ግን ያለው ምን እንደተካሄደ ያው የሚያውቁት አገልጋዮቹ ብቻ ናቸው። ከመናኛ ወደ ማኛ ነገሩ የተቀየረበት ሚስጥር ቴስቲሞኒ ያለው አገልጋዮቹ ጋር። አንብቡት። ምዕራፍ 2 ቁጥር 8 እንደዚህ ይላል። በአዲሱ ትርጉም ነው ማነብላችሁ። በሶስተኛው ቀን ቁጥር 1 በሶስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱ ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጁን እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዛ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነሱም ጋኖቹን እስከ አፏቸው ሞሏቸው። እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዛቸው አደረጉ። የድግሱ ኃላፊ ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን የጠጅ አሳላፊው አያውቅም፣
የጠጅ የሰርጉ ባለቤት አያውቁም፣ ሙሽሮቹ አያውቁም፣ ታዳሚው አያውቅም። ጉዳዩን የሚያውቁት አገልጋዮቹ ብቻ ናቸው። የተደረገውን ሚራክል የሚያውቁት አገልጋዮቹ ብቻ ናቸው። ሌሎቹ የተአምራት ተጠቃሚ ሊሆኑ ይችላሉ። ሌሎቹ የተለወጠው ነገር ተቋዳሽ ሊሆኑ ይችላሉ። የተለወጠው ነገር የተለወጠበትን መለኮታዊ ሚራክል ግን የሚያውቁት ሲያገለግሉ የነበሩ ብቻ ናቸው። እመኑኝ፣ አገልጋዮች ብቻ ናቸው የተአምራቱን ህይወት ማየት መመስከር የሚችሉት። ኖዋን ሌላ ማንም ሰው የተአምራት ህይወት ማየትም መመስከር አይችልም። የተደረገውን ነገር ያውቁ የነበረው አገልጋዮቹ ናቸው። ወይን ጠጁ አሁን ሌሎቹ ታዳሚዎች በጠቅላላ የሚያውቁት አንድ ጉዳይ ነው። ከዚህ በፊት የነበረው አሁን ካለው አይጣፍጥም። አውሩ ቢባል የሚያወሩት አሁን የሚጠጡት አሪፍ ነው። ሰው ሲሰክር ጠብቆ ናኛውን ያመጣል እንጂ ሰው አሪፉን መጀመሪያ ወይን ጠጅ አያመጣል። ይሄንን ወሬ ሊያወሩ ይችላል። ጉዳዩ እንዴት እንደተቀመመ እንዴት እንደተደረገ ከውሃ ነገሩ እንደመጣ ከምንም ነገሩ እንደዚህ እንደሆነ ሊናገሩ የሚችሉት አገልጋዮቹ ብቻ ናቸው። ይኸውላችሁ አታገለግሉም ተቀመጡ ችግር የለም። አታገለግሉም ተቀመጡ ችግር የለም። እናንተ የታምራቱ ምስካር ሆናችሁ አትቆሙም። አገልጋዮች ብቻ ናቸው ይሄ መብት ያላቸው አገልጋዮች ናቸው። ምክንያቱም ሌሎቹ ቁጭ ብለዋል፣ ከምቾታቸው ጋር ናቸው፣ ክብራቸውን ጠብቀዋል፣ ታዳሚ ናቸው። ማንም አይገላምጣቸውም፣ ማንም አይቆነጥጣቸውም፣ ማንም አይገፈትራቸውም። እነዚህኛዎቹ የታዳሚዎቹን ሐሳብና ስሜት ለማስደሰት ብዙ ሲንገላቱ የኖሩ ናቸው። ወዳጆቼ አገልግሎታችሁ ድካም ብቻ አይደለም ያለው። አገልግሎታችሁ ድካም ብቻ አይደለም ያለው። በአገልግሎታችሁ መናቃችሁን ብቻ አታስቡ። በአገልግሎታችሁ መጠላታችሁ ብቻ አታስቡ። በአገልግሎታችሁ የጠቆረባችሁ ፊት ብቻ አታስቡ። በመካከል ማንም ያላየውን ክብር ታያላችሁ። ማንም ያላየውን ክብርም የምታዩበት ቦታ ነው። የጠቆረ ፊት የምታዩበት ቦታ ብቻ አይደለም። ትችት የምትሰሙበት ብቻ አይደለም። ትችት፣ ንቀት፣ ምናምን መገፋት ምናምን የምትሰሙበት ቦታ ብቻ እንደሆነ አድርጎ ሰይጣን ጠላት እንዳታገለግሉና እንድትቀመጡ ያደርጋቸዋል።